በአንድ ወቅት አንድ ወጣት ልጅ መንገድ ላይ ልክ እንደኔ ወክ እያደረገ እየሄደ ድንገት አንድ አዛውንት ያገኝና ሰላም ይላቸዋል። አዛውንቱም ሊለዩትና ሊያውቁ ስላልቻሉ ልጄ የት ነው የማውቀው ይጠይቁታል። መምህሬ ነበሩ እኮ በአንድ ወቅት በልጅነቴ አስተምረውኝ ነበረ ይላቸዋል። እሳቸውን በመገረም አየት አድርገውት በጣም ደስ ይላል ልጄ ብለው ሊያልፉት ሲሉ ቆም አደረጋቸውና መምህር እኔም እኮ ዛሬ አስተማሪ ሆኛለሁ ብሎ ይነግራቸዋል። ልብ ብለውን ከተመለከቱት በኋላ እንዴት አስተማሪ ልትሆን ቻልክ? እንዴት ወደዚህ ውሳኔ ልትገባ ቻልክ? ንገረኝ እስቲ ብለው ይጠይቁታል። እሱም ያስታውሳሉ መምህር ይላቸዋል። ምን ነው የማስታውሰው ይሉታል። በአንድ ወቅት በልጅነታችን ትምህርት ቤት እየተማርን ጓደኛዬ ቤተሰቦቹ አንድ እጅግ የምታምር ሰዓት ገዝተውለት ያችን ሰዓት ክፍል ውስጥ ይዞ ከመጣ በኋላ የሰዓቷን ማማር ካየሁ በኋላ ያችን ሰዓት ሰርቄ ኪሴ ከትቼ ወደ ቤቴ ይዣት ልሄድ ስል ልጁ ማልቀስ ጀመረ። ድንገትም እርሱ ወደ ክፍል ሲገቡ ለእርሱ ነገሩትና እንዲህ ብለው ተናገሩ። ሰዓቱን የሰረቀ ሰው በአስቸኳይ ይመልስ ብለው ተናገሩ። ሁላችንም አድፍጠን ዝም አልን። ማንም ሊመልስ አልቻለም። ደጋግመው እንደዛ ቢጠይቁንም በታማኝነት ማንም ሰው ሊመልስ አልቻለም። ድንገትም አንድ ውሳኔ አስተላለፉ። እንግዲህ መመለስ ካልቻላችሁ ሁላችሁም ኑና እዚህ ጋር በሰልፍ ቆሙ፣ የእያንዳንዳችሁን ኪስ እፈትሻለሁ ብለው አውጥተው አሰልፈው የእያንዳንዳችንን ኪስ መፈተሽ ጀመሩ። ከፊት እስከ ኋላ እየፈተሹ ሲሄዱ እኔ በመካከል አካባቢ ስለነበረ የተሰለፍኩት መሃል ሲደርሱ የኔን ኪስ ሲፈትሹ ሰዓቱን አገኙት። ምንም የተለየ ምልክት ሳያሳዩና ምንም አይነት ነገር ሳይናገሩ ሰዓቱን ከኪስ አውጥተው እርሶ ኪስ ውስጥ ከተቱና ፍተሻዎትን ቀጠሉ። እስከ መጨረሻው ልጅ ድረስ ከፈተሹ በኋላ የመጨረሻውን ፍተሻ ሲጨርሱ ሰዓቱ ተገኝቷል፣ ደስ ይበላችሁ ብለው ተናገሩ። ሰዓት የጠፋበትንም ልጅ ሰዓት ተገኝቷል አንተ ልጅ አይዞ ብለው ሰዓቱን መለሱለት። ከዛ በኋላ ሁላችንንም እንድንቀመጥ አድርገውን ወደ ቀኑ የትምህርት ክፍለ ጊዜ ሄደው ትምህርቱን ማስተማር ጀመሩና ትምህርቱን ሲጨርሱ ከክፍል ወጡ። ካሁን ወላጅ አምጣ ይሉኛል ብዬ ስጠብቅ፣ ካሁን ተማሪዎች ፊት አስወጥተው ይናገሩኛል ብዬ ስጠብቅ፣ ካሁን ጠርተው ይመክሩኛል ወይም ይቆጡኛል ብዬ ስጠብቅ ምንም ነገር ሳይናገሩ ቀናቶች አለፉ፣ ወራቶች አለፉ፣ ዓመታት አለፉ። በዛ ሰዓት በተማሪዎች ፊት እኔን ቢናገሩኝ ቢቆጡኝ ወይ ተማሪዎች እኔ ያንን ሰዓት እንደሰረቅኩኝ ቢያውቁ በህይወቴ ምን አይነት ጸጸትና ምን አይነት ሼም እንደሚሰማኝ፣ እንዴት እንደማፍር፣ ቤተሰቦቼንም እንዴት እንደማሳፍር ሳስበው እስካሁን ድረስ ይፈቀጥጠኛል ብሎ ነገራቸው። አስታውሳለሁ፣ የጠፋውን ሰዓትማ አስታውሳለሁ ብለው መለሱልኝ። እኔን ሳላስታውሱኝም ሰዓቱን የሰርኩትን እኔን ብሎ ሲነግራቸው አንተን ግን አላስታውስኩም ብለው መለሱለት። ሰዓቱን ካስታወሱት እንዴት እኔን አላስታውሱኝም ብሎ ይጠይቃቸዋል። እሳቸውም ሰዓቱን አስታውሳለሁ፣ አንተን ግን ያላስታውስኩ ምክንያት ሁላችሁንም ስፈትሽ አይኔን ጨፍኜ ነበር ስፈትሻችሁ የነበረው ብለው መለሱለት። አይኔን ጨፍኜ። በጣም ደንግጦ ልብ ብሎ ተመለከታቸው እና እኔ እንደሰረኩት አላወቁም ነበረ? እኔ እንደነበርኩኝ የሰዓቱ ሌባ አላወቁም ነበር ከዛም በኋላ አላቸው። አዎ፣ ማንም ላይ ጀጅመንታል መሆን ስላልፈለግኩኝ አይኔን ጨፍኜ ነበር ስፈትሽ የነበረው ብለው መለሱለት። በጣም ደንግጦ እንዲሁም ተገርሞ አይናቸውን እያየ ዋው፣ በጣም ነው የማመሰግነው መምህር፣ በህይወት ዘመን የነበረኝን ትልቅ ጥያቄ ነው ዛሬ የመለሱልኝ ብሎ ድጋሚ ያቀፋቸው። በህይወት ዘመናችን ውስጥ ስንኖር እግዚአብሔር አንዳንድ ጊዜ እድል ሰጥቶን የሰዎችን ስተት በምናገኝ ሰዓት፣ የሰዎችን ድካም በምንይዝ ሰዓት፣ ምናልባት ቀን ሰዎችን እኛ እጅ ላይ ጥሏቸው በሰሩት ስተት፣ ባደረጉት መጥፎ ነገር ወይም በድካማቸው እኛ ላይ ቀንና ጊዜ እጃችን ላይ ሲጥላቸው ስንቶቻችን እንሆን ይሆን ጀጅመንታል ላለመሆን ያንን ነገር
ሰዎችን በመምከር፣ ሰዎችን በማበረታታት፣ ሰዎችን አይዞ በማለት ድካማቸውን በመሸፈን የምናልፈው የሚገርም ታሪክ ነው። እኚህ ሰው ራሳቸውን እንኳን ከዛ ሁኔታ ሸፍነው አይናቸውን ጨፍነው በሚገርም ሁኔታ ማን እንደሰረቀው እንኳን ካወቁ ነፍሳቸው እንኳን ራሱ እከሌኔ ሰረቀው ብላ ጀጅመንት ውስጥ እንዳትከታቸው በማሰብ አይናቸውን ሙሉ ለሙሉ ጨፍነው ነበር ሲፈትሹ የነበሩት። በወቅቱ ሰዓቱ ይገኝ እንጂ ማን እንደወሰደውና እንደሰረቀው ማወቅም አልፈለጉም ነበር። አዎ በሕይወታችን ዛሬ ስንቶቻችን እንደዚህ የምናደርገው ነው? አይናችንን የበለጠ ከፍተን የሰዎችን ስህተት በመፈለግ ፎልት ፋይንደር በመሆን ይሄ ከሌ እንደዚህ ያደረገ እንደዚህ ተሳሳተ ብለን ከሰውየው አልፈን ለሌሎች በማውራት ጀጅመንታል በመሆን አንዳንድ ጊዜም ሰዎቹ ተከታትለን እንደዚህ አርጋሃል እያል ያንን እንደ ማነቆ በማድረግ ሰዎችን ነፍሳቸውን የምናስጨንቅ ስንቶቻችን ነው? ከዚህ ታሪክ የምንማረው ሰው ጀጅመንታል አለ። ሰዎችን ማቅናት፣ ሰዎችን ከድካማቸው ማቅናት ካለብን ምንም አይነት ጀጅመንታል ሳንሆን ሰዎችን እናቅ። ሰዎችን መደገፍ ካለብን ከነስተታቸው እንደግፋቸው። ሰዎችን መርዳት ካለብን በአንድ ወቅት የተቸገሩትን ነገር እያስታወስና እየነገርናቸው እያሸማቀቅናቸው ሳይሆን ሙሉ ለሙሉ ያንን ነገር በይቅርታ በማለፍ መርዳት ያለብንን እንርዳ።